ሰላም በዚህኛው ቪዲዮ የቤተሰብ አባላቶቻችንን ማለትም ባል ሚስትና ልጆችን በጃፓንኛ እንዴት አድርገን እንደምንገልጽ አሳያችኋለሁ። ተከታተሉኝ። ከራሴ ልጀምር። እኔ እዚህ ጋር አለኝ። እኔ ማለት ዋታሺ ነው። በጃፓንኛ እኔ ማለት ዋታሺ ነው። የኔ ባል ለወንድ ኦቶ ይባላል። ሚስት ደግሞ ጹማ ትባላለች። ሚስት ጹማ ስትሆን ወንድ ደግሞ ባል ደግሞ ኦቶ ይባላል ማለት ነው። እዚህ ጋር ልብ ማለት ያለባችሁ ነገር የሰውን ሚስት ጹማ አንልም፣ የሰውን ባል ደግሞ ኦቶ አንልም። እሱን ተጠንቀቁ ማለት ስለ ራሳችሁ ሚስት ስታወሩ ብቻ ነው ወይ ጹማ ወይ ኦቶ የሚለው የምትጠቀሙት። ከዛ ልጆች ኮዶሞ ይባላሉ። ኮዶሞ ማለት ልጅ ማለት ነው በጃፓንኛ። እንግዲህ ኮዶሞ አለኝ ልንል እንችላለን፣ ግን ወንድ ወይም ሴት ከሆነ ይለያያል የምንገልጽበት መንገድ። ወንድ ከሆነ ሙሱኮ ነው የሚባለው። የኔ ወንድ ልጄ ሙሱኮ፣ የኔ ሴት ልጅ ደግሞ ሙሱሜ ትባላለች ማለት ነው። ለምሳሌ አንድ ሰው በጃፓንኛ ሙሱኮ ሂቶሪ ኢማስ ካለ፣ ሙሱኮ ጋር ሂቶሪ ኢማስ ካለ አንድ ወንድ ልጅ አለኝ ማለቱ ነው። ሙሱሜ ጋር ፉታሪ ኢማስ ቢል ፉታሪ ማለት ሁለት ነው፣ ሁለት ሴት ልጆች አሉኝ እንደማለት። ከዛ ይሄ ነው። የልጅ ልጅ ደግሞ ማጎ ይባላል። ማጎ የልጅ ልጅ ነው። ብዙ ጊዜ ሸምገል ያሉ ጃፓኖች ስለ ልጅ ልጆቻቸው ማውራት ይወዳሉ፣ ወይ እንዳላቸው ሆነም ሲናገሩ ሰማቸዋለሁ። ለምሳሌ ማጎ ጋር ሳኒን ኢሩ፣ ማጎ ጋር ፉታሪ ኢሩ ሊሉ ይችላሉ። ማጎ ሁለት አለኝ ሶስት አለኝ ምናምን ማለት ነው። ይሄ ነው ቤዚክ ያለው። ከዛ ውጪ ግን ለምሳሌ የወንዱ ልጄ ሚስት ዮሜ ትባላለች። ብዙ ሜን አልጠቀሙም። የወንዱ ልጄ ሚስቱ ዮሜ ትባላለች። የሴት ልጄ ባሏ ደግሞ ሙኮ ይባላል። እነኚህ ብዙ ላይ ጠቅሙ ይችላሉ። እንደዚህ ነው። በእንደዚህ አይነት መንገድ የቤተሰብ አባላቶቻችንን በጃፓንኛ በቀላሉ መግለጽ እንችላለን ማለት ነው። ዋን ቱ ዋን ክላስ የምትፈልጉ ሰዎች በቴሌግራም እና ዋትስአፕ አድራሻ ኮንታክት አድርጉኝ። የትም ካላችሁበት ሆናችሁ ኢትዮጵያም ጃፓንም ያላችሁ መማር ትችላላችሁ። በጣም በተመጣጣኝ ዋጋ ነው። ኮንታክት አድርጉኝ። በሌላ ቪዲዮ መልሳለሁ። አመሰግናለሁ።